እንኳን በሰላም እግዚአብሔር ለዚህ ቀን እዚህ ሁሉ ህዝብ የጭብጨባ ጠብቀን ከፍ ያለ ድምጽና ይደልታ እግዚአብሔር ተናግሯል። ከዚህ ጊዜ ጸሎት እግዚአብሔርን አመስግነን ከዛ በኋላ ቃል እንሰማበት ቀጣዩን ፕሮግራም እናከንበት ጊዜ ይሆናል። ሁላችንንም እግዚአብሔርን የምናመሰግንበት ስላደረገልን መልካም ነገር እያወራን እግዚአብሔር በዚህ ሰዓት ከፍ የምናደርግበት ጊዜ ይሆናል። ሃሌሉያ! ሁላችን በምስጋና ውስጥ መልካምነቱን በእኛ ያላረቀ እግዚአብሔር ስለረን ስለጠበቀን ይህንን መልካም ድንቅ ቀን እንድናይ የፈቀደልንን መልካም እግዚአብሔርን ከእያንዳንዳችን እግዚአብሔር ምስጋና ስለሚፈልግ ከእያንዳንዳችን ውዳሴ ስለሚፈልግ መዓዛ ያለውን አምልኮ ስለሚፈልግ ሁላችን ይዘን የመጣነው ለእግዚአብሔር ልንሰጥ የመጣነው ምስጋና እናከብረዋለን እያለ ጥቂት ደቂቃ እናመስግን። ሃሌሉያ! ቀኑን ይጠብቀን ይረዳን ኃይል ብርታት የሆነን እግዚአብሔር ይህንን መልካም ቀን ይህንን መልካም ደስታ ቀን በእድሜያችን ላይ ጨመረልን እግዚአብሔር ሃሌሉያ! እሱን ከፍ የምናደርግበት ጊዜ ይሆናል። ሁላችን በጸሎቱ መንፈስ እንሆናለን። ክንድህ በሕይወታችን ላይ ትክበር። ሃሌሉያ! የዘላለም አምላክ የዘመናት ሁሉ ንጉሥ እግዚአብሔር አባታችንና አምላካችን ሆይ ስላደረከን መልካም ነገር፣ ስለ ምሕረትህ፣ ስለ ጥበቃህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ አባትነትህ ጌታ ሆይ እናመሰግናለን። ክብር ላንተ ይሁን። እግዚአብሔር አባታችንና አምላካችን ሆይ ከጎናችን ስለሆንክ መልካም ነገር ስላደረግ ለዚህ ሕዝብ እግዚአብሔር ሆይ ምሕረትን ስላበዛ ምሕረት ከሕይወት ይሻላል ተብሎ እንደተጻፈ እንዲህ ያውቃል በምሕረትህ እንድንወጣ እንድንገባ ስለረዳ ስላገዝከን እግዚአብሔር ሆይ ይህንን ውብ የሆነውን ቃል እንድናይ በዕድሜያችን ላይ ዕድሜ ስለጨመር ተስማምተን አንተን እናመሰግናለን። ክብር በኢየሱስ ስም ላንተ ብቻ ይሁን። አባት ነህ፣ አምላክ ነህ። እግዚአብሔር ሆይ ባገኘን በታላቅ መከራ ውስጥ የረዳን እግዚአብሔር አንተ ነህ። እናመሰግናለን። ክብር ሁሉ በኢየሱስ ስም ላንተ ብቻ ይሁን። እህቴንና ወንድሜን ስለረዳህ ስላገዝክ እግዚአብሔር በእነሱ ደስታ ደግሞ አንተን እንድናመሰግን ሁላችንም አልጠፋንም፣ በሕይወት አለን። ለዚህ ምንል ነገር የለም። የጠበቅከን አንተ ስለሆን ተስማምተን አንተን ትልቅ እንላለን። ስም በኢየሱስ ስም ለዘላለም ተባረከ ይሁን። ጌታ አባታችንና አምላካችን ሆይ ለዘመን የሆነውን ቃል በጌታ በኢየሱስ ስም በኃይል እንድትናገር እንጸልያለን። ይህንን ሕዝብ ስለጠበቅ እግዚአብሔር ሆይ ይህንን ደስታ ስላመጣ እግዚአብሔር ሆይ መልካምነትን በእኛ ላይ ስላሳየ ስምህ በኢየሱስ ስም ለዘላለም ተባረከ ይሁን። ባሪያም ስናገር የረደኝን እግዚአብሔርን አመሰግናለሁ እንዳለ እግዚአብሔር እኔና ወገኖችን የረዳህ እግዚአብሔር የደረስከን አንተ ነህ። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ፕሮግራማችን በኢየሱስ ስም ጀምረናል። እስከ እግዚአብሔር መጨረሻ እንድትጠብቀን እንድታግዘን በኢየሱስ ስም እንጸልያለን። በዚህ ፕሮግራምን ምክንያት በማድረግ የሚዋጋ ማንኛውም የአጋንን እቅድና ስልት ሲስቴም ቢኖር በስም ስልጣን የተመታ ይሁን። በዚህ ፕሮግራም ውስጥ የሚዋጋ እግዚአብሔር እኔንና ወገኖችን እግዚአብሔር ሆይ በሌላ መንገድ በሀሳብ የሚዋጋ የአጋንንት አሰራር በኢየሱስ ስም የታሰረ ይሁን። ስለ ሁሉ ክብር ላንተ ይሁን። ምሽትን በሰላም አሳድረን መልካም ዜና አሰማ በጌታ በኢየሱስ ስም አሜን። ሃሌሉያ! ስለ ጸሎት ጊዜ እግዚአብሔር ስም የተመሰገነ ይሁን። ደስ ያለ ሰው እንደገና አንድ ጊዜ ያጨብጭብና ከፍ ያለን እግዚአብሔርን ቃል በአምልኮ እንባርክበት ቀን ይሆናል። በአምልኮ ወደዚህ ተመጣጣ ያስፈልጉናል። እነሱ ጋር እናመልካለን። ሃሌሉያ! Good.
ምሕረትን ያላራቀ ቸርነትን ላደረገ ለረዳን ላገዘን ሃሌሉያ እግዚአብሔርን የሚመለከው በእውነትና በመንፈስ ብቻ ነው። እግዚአብሔርን የመጀመሪያውን ታምር ያደረገው እንደዚያ እውነት ሰርግ ላይ ዛሬ ታምር ይሆንልናል ለእኛ ሃሌሉያ
ግዝን አለፉ እነኛ ወራት እስኪ እነኛ ዘመን አለፉ እነኛ ወራት አለፉ ስብሰባ እነኛ ግዝን አለፉ ያለፈ ሰው እነኛ ወራት እነኛ ወራት
አለፉ አቻት እነኛ ስሙን አንደና አለፉ ያረገዝኩባቸው አለፉ እነኛ ዘመናት አለፉ አለፉ እነኛ ዘመናት አለፉ እስኪ እንዲህ በሉ እውነተኛ ሳቅሳቁኝ እውነተኛ አሳቀኝ እግዚአብሔር እስኪ እውነተኛ ሳቅሳቁኝ እስኪ አሳቀኛ አሳቀኝ እንዲህ በሉት አለፉ እነዛ ዘመናት አለፉ ያለቀስኩባቸው አለፉ እነኛ ዘመናት በሉት አንዴ አለፉ ያነባውባቸው አለፉ ብቸኝነት ዓመት አለፉ ልዘምር እስኪ ዘምር እስኪ ድምፅ ከፋርግና ዘምር ሃሌሉያ ደስ ይሏችኋል እስኪ ስንቶቻችሁ ደስ ይሏችኋል እስኪ እኔ ደስተኛ ነኝ በሉት አዋጅ ቢታወጅ አዋጁን ሽሬ አመልከዋለሁ ጌታ ነው ዳንኤል አምላክ የማመልከው አዋጅ ገልብጦ መዘመር እስኪ እኔማ አዋጅ ቢታወጅ እኔማ አዋጁ እኔማ አመልከዋለሁ እኔማ አዋጅ ቢታወጅ እኔማ አዋጁ እኔማ አመልከዋለሁ ኢየሱሴ ባታየኝ ማን ነበረ ግራ ገብቶኝ ስንገላታ ደረስክልኝ የኔ ጌታ እነዛ እጆች ይባረኩ እኔን አቅፎ ያሳደጉን አደረግከን ሽቅርቅር ጠላት ይፈር ያቀርቅር
ጊዜ በአምልኮ የባረከን እግዚአብሔር ስም የተመሰገነ ይሁን። ፕሮግራማችን እያሳጠረ ቀስ ምናምን በዚህ መንፈስ እያለን እግዚአብሔር ቃል የምንሰማበት ጊዜ ይሆናል። ፓስተር ዌልካም ስትሉ እያጨበጨባችሁ ወደ መድረክ ጋብዙ። ሃሌሉያ በጭብጨባ ሰላም ናችሁ? ከኋላ ያሉ ሙሽሮች ከኋላ ሙሽሮች አሉ። እጅግ በጣም ነው የሚያምሩት። ወንድማችን በላይኔ እንደው ጌታችን አጀቡሽ ከሚዜዎቻቸው ጋር እንኳን ጌታ ረዳቸው። ለዛሬ የታደማችሁ እንግዶች፣ ቤተሰቦች እንዲሁም ደግሞ በዚህ መካከል የምትገኙ አገልጋዮች ጥቂት ደቂቃዎችን ከእግዚአብሔር ቃል ጋር አብረን እናሳልፋለን። ልባችሁንና ሀሳባችሁን ከኔ ጋር እንድታደርጉ በትልቅ ትህትና እጠይቃለሁ። ሰላም ናችሁ አይደል? ያው ሰፊ ጊዜ አንወስድም፣ ምሽትም ስለሆነ ኳየሮችን ጌታ ይባርካቸው። ጥሩ መንፈስ ነው የነበረው። ጌታ ይባረክ። ወደ ዘዳግም ኦሪት ዘዳግም ምዕራፍ 8 ላይ ያለውን ክፍል ጥቂት አነብና ከዛ ሀሳብ ጥቂት አወራለሁ። ጌታ ይባረክ። መጽሐፍ ቅዱስ ለምን አላዛችሁ ብዬ አልጠይቃችሁም፣ ራሴ አነባለሁ። ምናልባት ጥቂት ደቂቃዎችን አብረን የምናሳልፈውን ርዕስ ካነበብኩኝ በኋላ ነግራችኋለሁ። በሕይወት እንድትኖሩ እንድትበዙም እግዚአብሔር ለአባቶቻችሁ ወደ ማለላችሁ ምድር ገብታችሁ እንድትወርሷት ዛሬ ለእናንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ዘንድ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀ፣ አስራበህም። አንተም ያላወቅከውን አባቶችህም ያላወቁትን መና አበላህ። በእነዚህ 40 ዓመታት የለበስከው ልብስ አላረጀም፣ እግርህም አላበጠም። ሰውም ልጁን እንደሚገስጽ እንዲሁ አምላክ እግዚአብሔር አንተን እንደሚገስጽ በልብህ አስተውል። በመንገዱም እንድትሄድ እርሱን እንድትፈራ የአምላክን የእግዚአብሔርን ትእዛዝ ጠብቅ። አምላክህ እግዚአብሔር ወደ መልካም ምድር ከሸለቆና ከኮረብታ የሚመነጩ የውሃ ጅረቶችና ፈሳሾች ምንጮችም ወዳሉበት ምድር ስንዴ፣ ገብስም ወይም በለስም፣ ሮማንም ወይራም ማርም ወደ ሞሉበት ምድር ሳይጎልህ እንጀራን ወደምትበላበት አንዳች ወደማታጣበት ምድር ድንጋያማ ብረት ወደ ሆነው ከተራራዋም ወደብ በሚማስበት ምድር ያገባሃል። ትበላለህ ትጠግብም አለ። ስለሰጠህም ስለ መልካሚቱ ምድር አምላክህ እግዚአብሔርን ትባርካለህ። ቁጥር 11 ዛሬ እኔ አንተን የማዘውን ትእዛዝ ፍርዱንና ስርዓቱን ባለመጠበቅ አምላክ እግዚአብሔርን እንዳትረሳ ተጠንቀቅ። ከበላህም ከጠገቢ በኋላ መልካምን ቤት ሰርተህ ከተቀመጢ በኋላ የላምና የበግ መንጋ ከበዛልህ በኋላ ብርና ወርቅም ያለህም ሁሉ ከበዛልህ በኋላ ልብህ እንዳይጓደድ ከግብፅ ምድር ከባርነት ቤት ያወጣህን እባብና ግንጥማት ባለበት ውሃም በሌለበት በታላቂቱና በምታስፈራው ምድረ በዳ የመራህን ከጭንጫ ድንጋይም ውሃ ያወጣልህን በመጨረሻም ዘመን መልካም ያደረግልህ ዘንድ ልፈትንህ ሊያዋርድም አባቶች ያላወቁትን መና በምድረ በዳ ያበላህን አምላክህን እግዚአብሔርን እንዳትረሳ በልብህም ጉልበቴ በእጄ ብርታት ይህንን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶች የማለውን ቃል ኪዳንን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቷልና አምላክህን እግዚአብሔርን አስብ። አምላክህንም እግዚአብሔርን ብትረሳ
ሌሎች አማልክቶችን ብትከተል ብታመልካቸውም ብትሰግድላቸውም ፈጽመው እንዳትጠፋ እኔ ዛሬውኑ እመክራቸዋለሁ እያለ ይቀጥላል። በደንብ እንደሰማችሁ አስታውሳለሁ። የዚህ ክፍል ጸሐፊ ሙሴ ነው። ሙሴ የኦሪት 5ቱን መጽሐፍት ከዘፍጥረት፣ ዘጸአት፣ ዘሌዋውያንና ዘኍልቍን ጀምሮ ዘዳግምን ምድረ በዳን ሲጓዙ እስራኤላውያን ከጻፋቸው መጽሐፍቶች ብሉይ ኪዳን ዋና መጽሐፍቶች አንዱ ክፍል ዘዳግም። ዘዳግም የተባለው ሙሴ በዘጸአት መጽሐፍ ላይ የጻፈውን ሕግ ሕዝቡ ምናልባት አዲስ ትውልድ ሲጨመር ላነበውና ላስተውለው ይችላል በሚል ዘዳግም ላይ ዘጸአት ላይ ያለውን ሐሳብ ትእዛዙን ነው የደገመው። ምናልባት ዛሬ በጆሮአችሁና በልባችሁ ላይ እንዲወድቅ የምፈልገው እንደዚህ በሚል ርዕስ ነው። እንዳትረሳው አስታውስ የሚል መልእክት ነው ያለ። እንዳትረሳው ምን አለ? አስታውስ። እስኪ እንዳትረሳው አስታውስ በሉና ጠገብ ሰው በዘመኑ ሁለት ነገር ያስታውሳል። ኦር ባድ ኦር ጉድ፣ መልካም ነገር ያስታውሳል። በብዛት ደግሞ በህይወቱ ላይ መጥፎ ነገር ካሳለፈ ያን መጥፎ ነገር ያስታውሳል። በዚህ ክፍል ላይ ሙሴ እየተናገረ ያለው እነዚህ ሰዎች አንድ ቀን ሳይሆን አንድ ወር ሳይሆን 38 ዓመት ምድረ በዳ ተጉዘው በ39ኛው ዓመት መግቢያ አካባቢ ነው ሙሴ እንደገና እየጻፈ ያለው። ምንድነው እንዳትረሱ እየነገራቸው ያለው? የዚህኛውን ክፍል ለመረዳት ወደ ኋላ ተመልሰን ዘፍጥረት ምዕራፍ 12ን መመልከት ይገባናል። እግዚአብሔር ይህንን ህዝብ ያደረገው አንድ አብርሃምን ጠርቶን፣ ጌታ ይባላል። አንድ አብርሃም በአባቱ ቤት ገና ሳለ እግዚአብሔር ጠራው። ጠርቶለት ደግሞ ቃል ገባለት፣ ታላቅ ህዝብ አደርጋለሁ አለ። እግዚአብሔር በብዙ ፈተና አብርሃም ካለፈ በኋላ ከብዙ ቆይታ በኋላ አንድ ልጅ ብቻ ሰጠው፣ ይስሐቅ የሚባለው። ይስሐቅን ከሰጠው በኋላ ደግሞ እግዚአብሔር ይስሐቅን ባረከለት። ይስሐቅን ደግሞ 2 ልጆችን ወለደ፣ ኤሳውንና ያዕቆብን። እግዚአብሔር ያዕቆብን ባረከለት። ክብር ለእግዚአብሔር ይሁን። ያዕቆብ ከተባረከ በኋላ ደግሞ ያዕቆብ 12 ልጆችን ወለደና እግዚአብሔር ያዕቆብን እስራኤል ብሎ ስም ቀየረው። የያዕቆብን ልጆች ደግሞ የእስራኤል ነገድ አላቸው። የእስራኤል ነገድ የተባለው አብርሃም ከዚህ ምዕራፍ በፊት ለ430 ዓመታት በግብፅ ባርነት ቤት ቆይተው ያንን የባርነትን ኑሮ እንዳይረሱ በዛ በባርነት ዘመን እግዚአብሔር እንዴት እንደተንከባከባቸው ያንን የባርነት ቀንበር እግዚአብሔር እንዴት እንደሰበረላቸው ጸሐፊው ይናገራል። ለምንድን ነው እንዳትረሱ ያላቸው? መረሳት የሌለበት ጠባሳ በሕይወታቸው ላይ፣ የባርነት ጠባሳ በሕይወታቸው ላይ ለ430 ዓመታት በግብፅ ባርነት ቤት የግብፅ ንጉሥ ፈርዖን እንደፈለገ እያደረገ ወንድ ልጅ ሲወለድ እየገደለ በሚፈልገው መልክ እያሰራቸው እየገዛቸው፣ እንደውም ደግሞ ዘጸአትን ስታነቡ የእስራኤላውያንን ጉልበት በመጠቀም 3 ታላላቅ ከተሞችን በግብፅ ምድር ላይ ፈርዖን የግብፅ ንጉሥ እንደገነባ እናያለን። እስራኤላውያን ዛሬ ከባርነት ቤት ወጥተው በዚህ ምዕራፍ ላይ እግዚአብሔርን ባያመሰግኑም እግዚአብሔር ከላያቸው ላይ የሰበረው ቀንበር ቀላል አይደለም። እግዚአብሔር ያወጣቸው ማጥ ቀላል አይደለም። እግዚአብሔር ከግብፅ ምድር ከባርነት ቤት ሊያወጣ የተጠቀመው በምድረ በዳ ላይ የነበረውን ሙሴ ነው። ሙሴ ፈርዖን ካወጣቸው አዋጆች አንዱ ተጠቂ መሆን የነበረበት፣ ነገር ግን እግዚአብሔር ያዳናው ሰው ነው። ሙሴ ማለት የስሙ ትርጉም እግዚአብሔር ያወጣል ማለት ነው። እግዚአብሔር ያወጣል በለው። መውጣት በማይችሉበት ዘመን ውስጥ፣ ጨለማ በሆነበት ዘመን ውስጥ፣ ተስፋ በሌላቸው ዘመን ውስጥ፣ እምነትን በእግዚአብሔር ላይ ማድረግ በማይችሉበት ዘመን ውስጥ፣ የራሳቸው መብት በሌለበት ዘመን ውስጥ፣ መናገር በማይችሉበት ዘመን ውስጥ፣ እንደፈለጉ ሊያመልኩ በማይችሉበት ዘመን ውስጥ፣ እኛ እኮ ስርዓት አለን አብርሃም አባታችን ነው ማለት በማይችሉበት በድብብቆሽ በሚኖሩበት ዘመን ውስጥ እግዚአብሔር ቀንበር የሚሰብረውን ሰው ከነሱ መካከል አነሳ። ስለዚህ ሙሴ 38 ዓመት ከመራቸው በኋላ እንደዚህ ይላቸዋል። ዛሬ ደስ ብሏችሁ መናን እየበላችሁ ይሆናል። ዛሬ ተደስታችሁ ፉሪምና ፌስቲቫል እያከበራችሁ ይሆናል። ነገር ግን የዛሬ 30 ዓመት ወደ ኋላ ተመልሳችሁ ስታስቡ የነበራችሁበት መብት በሌለበት አገር ነው። ጭቆና ባለበት አገር ነው። የራሳችሁ ባልሆነበት አገር ነው። በምትገደሉበት አገር ነው የነበራችሁት። ያንን ደግሞ ቀንበር ከላያችሁ ላይ የሰበረው እግዚአብሔር ነው። ያንን ዘመን እንዳትረሱ አለ። የማይረሳ ዘመን ከታሪካቸው ጀርባ አለ።
እግዚአብሔር ታሪካቸውን የቀየረ ሕዝብ ስለሆነ ያንን ታሪክ እንዲያውሱ ይነግራቸዋል። ዛሬ አንድ ነገር ነግራቸዋለሁ። አሁን ቁጭ ባላችሁበት ወደ ኋላ ዞር ብላችሁ ተመልከቱ አለን ፊዚካሊ። ነገር ግን ሜንታሊ ያሳለፋችሁበትን ዘመን እንድታስቡ ልነግራችሁ ወዳለሁ። ማንም በሌለበት ዘመን እጃችሁን ይዞ ብድግ ያደረገውን ጌታ እንድታስቡ ፈልጋለሁ። ምንም በሌለበት ምድረ በዳ ላይ በነበራችሁበት ዘመን ላይ አይ አም ዊዝ ዩ እኔ ካንተ ጋር አለሁ አይዞ ያለውን ጌታ እንድታስቡ ፈልጋለሁ። ዛሬ ሚሞሪያችን በልዩ ልዩ ነገር የተሞላ ነው። ፖለቲካሊ ቫይረስ የሞላብን ሰዎች ነን። ማይንዳችን ለመንፈሳዊ ነገር እግዚአብሔርን ለማሰብ ጊዜ የሌለ ቢዚ የሆንን ሰዎች ነን። ነገር ግን ጥቂት ጊዜ ስጡኝ። እግዚአብሔር በዘመናችሁ ላይ ያደረገውን መልካም ነገር አስቡ። እግዚአብሔር በአባቶቻችን ላይ የነበረውን የማጣትን ግራ መጋባትን ቀንበር ሰብሮ ዛሬ በባዕድ ምድር ላይ አክብሮናል። ጌታ ይባላል። ለመኖራችን እንኳን ዋስትና በሌለንበት ምድር ላይ ወረቀት ተጠይቀን ልንሰጥ በማንችልበት ምድር ላይ ቋንቋችን በማይመጥናቸው ቋንቋን ጠይቀውን በትክክል መናገር በማንችልበት የራሳችን ባልሆነ ላንጉጅ ባለበት ምድር ላይ በር ከፍተን ተዝናንተን እንድንኖር በጎና መልካም ነገር ያደረገልን ጌታ በዙፋኑ ላይ አለ። ስለዚህ እንዲያስተውሉ የሚፈልገው እግዚአብሔር ያሳለፈውን ዘመን እንዳትረሱዋል። የ430 ዘመን ጉዳይ እንዲያስቡ አደረገ። የ430 ዓመት ጉዳይ ሳይሆን ደግሞ እጅግ በጣም አንገብጋቢ የ40 ዓመት ጉዳይ ነው። 40 ዓመት ላይ እንጀራ ጋጋሪ የለም፣ ጤፍም የለም፣ የሚያድሩበትም ቤት የለም፣ የሚለብሱበትም ልብስ የለም፣ የሚጫሙበትም ጫማ የለም። እግዚአብሔር ግን ሁሉን የሚቆጣጠር ስለሆነ ልብሳቸው እንዳያረጅ፣ ምግብ ደግሞ እንዳጡ፣ መኖሪያ እንዳጡ አደረጋቸው። ኢየሱስ ጌታ ነው። እዚህ መጽሐፍ ቀጥላችሁ የምታገኙት የኢያሱ መጽሐፍ ኢያሱ መጽሐፍ ላይ ኢያሱ ይህ ትውልድ ቃሉን ረስቶ ይህንን ቃል ዘንግቶ በነበረበት ዘመን ላይ ኑና አምልክ አላቸው፣ ጠራቸው። እነሱ ጥግ ይዘው ሲል እኔ የኛውን አመልካለሁ ያኛውን አመልካለሁ ስለ ኢያሱ ግራ ተጋብቶ እንደዚህ ያለ በቃ ችግር የለው እኔ ማመልከውን አውቃለሁ፣ እናንተ የምታመልኩትን ዛሬ ምረጡ። እኔ ግን አንድ ነገር አውቃለሁ፣ 31 መንግስታትን አልፌ ሲመጣ እግዚአብሔርን እጅ አይቻለሁ። እግዚአብሔርን ለማምለክ የማንንም ድጋፍ የማንንም አፕሪሺየት የማንንም አድናቆት አልፈልግም። ኢየሱስ ክርስቶስ ይላል አይዞህ ጎበዝ ተነስ በቃ ዘምር ሲባል አይደለም የሚንቀሳቀሰው። ቀስቃሳ ሳድግር የተደረገልኝ ራሱ ይቀሰቅሰኛል፣ ያሞቀኛል፣ ውስጤ ላይ አለ። 1 2 3 ምናምን ብዬ ስቆጥር 1 እና 2 እስከ መጨረሻ ድረስ በሕይወቴ ላይ ያየሁት እግዚአብሔርን እጅ ብቻ ነው። ስለዚህ ኢያሱ እናንተ የምታመልኩትን ምረጡ አለ። ኦኬ እኔ ግን የማመልከውን አውቃለሁ፣ የማመልከው የአብርሃም የይስሐቅ የያዕቆብን አምላክ ነው አለ። ኢየሱስ ጌታ ሊመለክ ይገባል። እግዚአብሔር ከኛ መርሳት የሌለብንን ነገር በሕይወታችን ላይ ስላደረገ ምስጋናንና አምልኮን ይፈልጋል። ሊመሰገን ይገባዋል። ያጠገብ ሰው ንገሩ፣ አስታውስ እንዳትረሳው በሉ። ይገለም ንገሩ፣ ከከሰሰ እኔን ነው የሚከሰኝ እየጨቀጨቀ ነው እንዳል ንገሩ፣ አስታውስ እንዳትረሳው በሉ። ምግብ ያጣይበትን ዘመን ንገሩ፣ ምግብ ያጣይበትን ዘመን በሉ። መጠጥ ያጣይበት ዘመን፣ ልብስ ያጣይበትን ዘመን የረዳኝ ጌታ አስታውስ በሉ። ልብስ ማጣትን ለአውሮፓውያን ቢሰብክ እያፌዘ ነው ይሉኛል። ለኢትዮጵያውያን ቢሰብክ ግን ቦታውን ያገኛል። በልክ ግልጽ ነው። አሁን አሜሪካ ሄጄ ልብስ ያጣችሁበትን ዘመን ብዬ ቢሰብክ ዋት ፍየሎችና በጎች በሚያድሩ ቤት አባትም እናትም ልጅም እህትም ወንድምም አንድ ቤት ያድራል አይደለም? ራት ከተበላ ለቁርስ አይታሰብም። የለማ የለም። ሲታይባ ትምህርት ቤት ስንማር የደብተር ችግር ነበርብን። የመጨረሻው ሉጋ ያለፍንባቸውን እንዳንረሳቸው እግዚአብሔር እንዲያስታውሰን ፈልጓል። ጌታ ይባላል። እንዳትረሱ። እንግሊዝኛ ስለቻልክ እግዚአብሔር ያደረገውን እንዳትረሳ። ቤት ስለቀየርክ፣ መኪና ስለቀየርክ፣ ሚስት ስላገባህ፣ ልጅ ስለመጣልን እግዚአብሔርን እንዳትረሳ። ጌታ ይባረክ። ኢየሱስ ያደረገላችሁን ደግሞ አትርሱ። ኢየሱስ ጌታ መረሳት የሌለበት ተንጠልጥሎ ያዳነውን ጌታ እንዳትረሳ። ሁሉ ሰው ይቆም እስኪ። ውለታ ያለበት ሰው ይቆም እስኪ። ከራሳችሁ ጋር አውሩ አውሩ። ክላር ጊያና ሳኩፕራዣኒ ከራሳችሁ ጋር አውሩ። የተደረገላችሁን አስቡ። ሁሉ ሰው ይቁምና አይኑን ይጨፍን። መቆም የሚችል እግር የተሰጠው ይቁም ይቁም።
እግር የሌለው አለ፣ መናገር የማይችል አለ፣ መተንፈስ የማይችል አለ። በዚህ ጊዜ ኦክሲጅን እጥረት ገጥሞት ከመች ይሞታል ተብሎ የሚጠበቅ በዓለማችን ብዙ ሰው አለ። እግር ማንቀሳቀስ ያልቻለ፣ እጅ ማንቀሳቀስ ያልቻለ ብዙ አለ። እግዚአብሔር መሐሪና ይቅር ባይ ስለሆነ ግን በቸርነቱ አቆሞናል። እልል በሉ፣ አጨብጭቡለት ስለሚገባ። ከፊታችሁ የቆምኩት እግዚአብሔርን ከእናንተ ጋር አብሬ ለማመስገን ነውና መስሉ። እግዚአብሔር በዚህ ምድር ስላከበረን እናመሰግነው ይገባል። እኛው ቆይ ነው ያማደረገ ከጨለማው ትቶ የምን ቁጠባ ምንድነው ዝምታ? ምስጋና ይድረሰው ጌታ እኛው ቆይ ነው ያደረገልኝ ከጨለማው ትቶ ምስጋና ይድረሰው ለሰራው አይገርምም በእውነት ኢየሱስን አያለው ሲበዛ የመዳን ቀን ጌታዬ አምላኬ ያስነሳል በአምላክ ያስናል ሞትን ማልልኝ ኢየሱስ ታሪኬ የጀመረ ወርደትን ቀመሰ አደረገው በቀን ኢየሱሴ ምንም ታሪክ የለም ከራሴ አደረገው በቀን ኢየሱሴ። እግዚአብሔር እናመሰግናለን። ስም ይባረክ ጌታ ሆይ ስም ይባረክ። ጉባኤው ይስማማና አሜን ይበል። ስም ይባረክ። ተስማምተን እናመሰግናለን። ስም ይባረክ። ከእኛ ጋር ስለነበር ስም ይባረክ። መንገዳችንን ስለቀደም ስም ይባረክ። ይህንን ምድር አሳልፈ ስለሰጠ ስም ይባረክ። አባት ሆይ ስም ይባረክ። ሌላ ቃል የለንም። በዚህ ምድር ባርከኸናል፣ በልጅ ባርከኸናል፣ በብዙ ነገር ባርከኸናል፣ ባንታዘዝም ባርከኸናል፣ ብናምፅም ባርከኸናል። አሁን በዚህ ምሽት ስም ይባረክ። እናመሰግናለን። ክብር ሁሉ ለስም ይሁን። አሜን ለሆንከው ክብር ይሁን። አሜን ለሆንከው ክብር ይሁን። ለታረድከው ክብር ይሁን። ልጆች ላደረግከው ክብር ይሁን። በነዛ ዘመናት እባቡና ግንጡን እየሰበርክ እየወጋክ ለዚህ ላደረስከን ክብር ይሁን። የማንም እጅ የለበትም በእኔ ሕይወት ላይ የእግዚአብሔር እጅ ነው ያለበት። አባቴም እናቴም አይደለችም ጌታ ነው የሚል ሰው ጮክ ብሎ አሜን ይበል እስኪ። ባለፍኩበት ዘመን በሄድኩበት መንገድ የማንም አቅም አይደለም፣ የማንም ጉልበት አይደለም፣ ገንዘቤ አይደለም፣ ሀብቴ አይደለም፣ ዝናዬ አይደለም፣ እግዚአብሔር ነው የሚል
ያውቃል፣ የተደረገለትን ያውቃል። ሌሎች ባያውቁትም ኢያሱ ያውቃል። ስም ይባረክ። እናመሰግንሃለን። አሜን። ለጌታ ክብር አምጡ እስኪ። ጌታ ይባረክ። 20 ደቂቃ ነው የተጠቀምኩት። ከዚህ በኋላ 10 ደቂቃ ነው የምጠቀመው። ኢየሱስ ጌታ ነው። ሰላም ነው ወይ ተባባሉ እስኪ። አሁን አድባቡን ቀይሩ። አንዳንዱ አጠገብ ቁጭ ብሎ ኮስተር ብሎ ያስፈራራል ፊቱ ምናምን። እስኪ ፈካ በልበሉት እስኪ። እዚህ ዕዳ የጠየቀ ሰው የለም፣ ዕዳ ዱቤ የጠየቀ ሰው የለም። በቃ ሰርግ ነው የተጠራችሁት። ይህ ኮስተር ፊት መጨመር ቤት ኪራይ ተጠየቃችሁ። እስኪ ፈካ በል። በተለይ እህቶች አካባቢ ምነው ፈገግታ የለም? ጌታ ይባላል። ሙሽራ ፈካ ስላላለ ነው መሰለኝ። ፈካ አትልም? ማን አስቦ ነበር ለዚህ? እስኪ ለጌታ ክብር ነው። እንግዲህ ዛሬ ሚስት ይዞ ሌት ነው። ጌታ ይባላል። ዛሬ ሱቅ አይደለም የምንሰጠው፣ ሚስት ነው ጌታ የሚሰጠው። ስንት ዓመት ጸልያል? እስራኤላውያን ካናን ሊገቡ ስንት ዓመት ተጉዘዋል? 40 ዓመት። ዛሬ እሱ ወደ ካናን ጠጋ ብሏል። ስንት ዓመት ጸለይ? እኔ ያው እያስተማርኳቸው ስለጠየቅኩኝ ትንሽ ፈሪ ብትሆኑ ነው። ጌታ ይባረክ። እንግዲህ ያው ወደዚህ ታችን ከመጣችበት ጊዜ ጀምሮ ስናስተምር ከኛ ጋር ቆይታ አድርጋለች። ጌታ ይባረክ። የኤችአይቪ ምርመራ አድርገናል። ያው እዚህ ጋር ወረቀቱ እዚህ ጋር ያለው ነፃ ናቸው። ያ ኔጌቲቭ ሰሞኑን ደግሞ አላስቸገረም። እሱ በርቀት ነው ተራርቆ ነው የነበሩት። ናት ያስቸግሯል። ታይባል ደነቃለ እዚህ ውስጥ ሰምታ ደን እንዳታስቸግር። ስለዚህ ወደ ቃል ኪዳን እንዲመጡ የሚከለክላቸው ነገር ስላልተገኘ ከመጀመሪያ ሚዜዎቻቸው ጋር ወደዚህ እንዲመጡ በአክብሮት እናንተንም በማክበር ጠይቃለሁ። አያምሩ? በጣም ነው የሚያምሩት። አንደኞች ናቸው። ቀላችሁ እንዴ? ኧረ ጨብጭቡ ዛሬ። እስኪ በደንብ ፊቴን ወደዚህ መልስና እሷ ወደዛ መልሳ እስኪ በደንብ ታያዩ። እዛ ያው ጋብቻ ያስጀመረውም እግዚአብሔር ነው፣ የጀመረውም እግዚአብሔር ነው። እናጋባለን። ጌታ ይባረክ። ማይኩን ጠጋ አድርግ። እንግዲህ ያው ባለቤት ራስ ነው መጽሐፍ ቅዱስ የሚለው ቀድሞ ቃል ኪዳን የሚገባው ባል ነው። ከዚህ በመቀጠል እኔ የምናገረውን ለጉባኤ በሚሰማ ድምፅ ትናገራለህ። ማይክ ራስ ያዝ። ጉባኤው በጸሎት ይሁን ከተቻለ ፈኔ እንዳታረጉት፣ ያ ሲሪየስ ጉዳይ ስለሆነ ከዚህ በመቀጠል የምናገረውን ትናገራለህ። እኔ ድምፅ አይሰማም። እኔ በላይነህ ታረቀኝ፣ እኔ በላይነህ ታረቀኝ አንቺን አጀቡሽ ዮሐንስን የቃል ኪዳን ሚስቴ እንድትሆኚ ሳገባሽ በጣም በታላቅ ደስታ ነው። ስለሆነም በማጣት ቢሆን በማግኘት ጊዜ በጤንነት ቢሆን በህመም ጊዜ በህይወት ወጣ ወረድ ሁሉ በህይወቴ ዘመን ሁሉ ላለይሽ ልንከባከብሽ ልወድሽ ታማኝ ባል ልሆንልሽ በእግዚአብሔር እና
በእግዚአብሔርና በሰው ሁሉ ፊት ቃል እገባልሻለሁ። ለዚህም ምልክት እንዲሆን ቀለበት እንዴት አድርጎ እንደሚያጠልቅ እያሰበ ነው። ተንበርክከህ አይቻልም። መድረክ ላይ መንበርክከህ አይቻልም። እንደ ቆምክ ነው የምታጠልቀው። ገባኝ፣ ወዲያው ገባኝ ሳይሆን ኦኬ፣ በመቀጠል ትላለህ። ለዚህ ምልክት እንዲሆን ቀለበት አደርግልሻለሁ። ወንደር አያቸዋ ሳይኮኑ አያቸዋ ለመንበርከክ እያሰበ ነው እንዳልሸወድ ሳላን ሁለቱም እግሬ እንዳይመረከኩ። ጌታ ይባረክ። በጣም ደስ ይላል። በመቀጠል ወደ እይታችን እንሄዳለን። ኦኬ እኔ የምለው ከዚህ በመቀጠል ትያለሽ። እኔ ወይዘሪት አጀቡሽ ዮሐንስ አንተን በላይ ታረቀኝ የቃል ኪዳን ባሌ እንድትሆን ሳገባክ በጣም በታላቅ ደስታ ነው። ስለሆነም በደስታ ቢሆን በሐዘን በማጣት ቢሆን በማግኘት በህመም ቢሆን በጤንነት ጊዜ በሕይወቴ ዘመን ውጣ ውረድ ሁሉ ልታዘዝልህ ታማኝ ሚስት ሊሆንልህ ራሴን ላንተ ብቻ ልጠብቅ በእግዚአብሔርና በሰው ሁሉ ፊት ቃል እገባልሃለሁ። ለዚህ ቃሌ ምልክት እንዲሆንልህ ቀለበት አደርግልሃለሁ። ፎን ጌታ ይባረክ። የቤተክርስቲያን መሪዎች ወደዚህ ይመጣሉ። ጉባኤው ደግሞ እጁን ወደዚህ በመዘርጋት በመንፈስ ይተባበር። የዘመናት ሁሉ እግዚአብሔር ሁሉንም የምትሰራ በሁሉ ስፍራ ክብርን የምትገልጥ አምላካችን እግዚአብሔር በዚህ ሰዓት በዚህ ጊዜ ስለዚህ ጌታ ሆይ ለከበረ አንተ ለፈጠርከው ለዚህ አንተ ለምትወደው ክብርህን እግዚአብሔር በምትገልጠው በዚህ ጋብቻ ሁላችንም እግዚአብሔር እዚህ በመታደም እግዚአብሔር እነዚህ ልጆች ሲጋቡ ትእዛዝንና ስርዓትን ሲፈጽሙ በዚህ የሆነን እንድናይ ጊዜ ስላመጣ ስላመጣ ስለረዳ አንድ ስላረካቸው በሕይወት ዘመናቸው ሁሉ ብቻ መሆን ፈቃድ እንዳልሆነ ቃል ይናገራል። ሰው ብቻውን ይሆን ዘንድ መልካም አይደለም እንደተባለ ብቸኝነት መልካም እንዳልሆነ አውቀው ትእዛዝን ስለተፈጸመ በዚህ ስፍራ ስለዚህ በዚህ ምክንያትም ክብርህን እግዚአብሔር አምልኮን እግዚአብሔር ምስጋናን ላንተ እናመጣለን። ምስጋና ማደረህን ያውደው አባታችንና አምላካችን ነው። ይህ ሁሉ ባንተ ነው። በሰው የሚሆን ነገር የለም። በሰው የጀመረ በሰው ያልቃል። ባንተ ጀመረ እስከ ዘላለም ነው። አንተ በዚህ ምድር ላይ ሰው እግዚአብሔር ብቻውን ይሆን ዘንድ መልካም አይደለም ያልከው ለዘላለም ሲኖር ትወዳለህ። ክብር ሁሉ በኢየሱስ ስም ላንተ ይሁን። አባታችንና አምላካችን ሆይ በዚህ ከዛሬ ጀምሮ ይህ የሚደረገው እግዚአብሔር
አንድ የሚሆኑት የሚጋቡት ጋብቻ በስሚ የተባረከ ይሁን። እግዚአብሔር አባታችንና አምላካችን ሆይ እንጸልያለን። በአብ በወልድ በመንፈስ ቅዱስ በሕይወት ዘመናቸው ሁሉ በረከት አገኛቸው ዘንድ እንጸልያለን። በሚያስፈልጋቸው ምድራዊ ሰማያዊ እግዚአብሔር ሆይ ለሰው ልጅ በሚያስፈልገው ነገር ሁሉ እግዚአብሔር አንተ ተባርካቸው ዘንድ እንጸልያለን። እግዚአብሔር ለዚህ ክብር መሆን የሚገባ ወንድ ልጅ ሴት ልጅ ሁሉ በዚህም ያለ በምድር ላይ ያለ ሁሉ ይህን ማድረግና ወግ ይደርስ ዘንድ እንጸልያለን። እግዚአብሔር አባታችንና አምላካችን ወደዚህ የመጣ ሕዝብ ሁሉ በስም ተባረከ ይሁን። ክብር ሁሉ ለስም ይሁን በኢየሱስ ስም አሜን። የተባረከ ይሁን፣ ጸና ይሁን። በአብ በወልድ በመንፈስ ቅዱስ ስም ይባረክ። እግዚአብሔር በብዙ ፍሬ ይባረካችሁ። ለበረከት ሆኑ። ለጌታ ክብር አምጡ። ይከለክል የለም ማለት ነው። ብታወጣ ጨበጨቡ ነው ሳቅቻ ሰዓት ለመጠቀም ሰርቲፊኬት ለመስጠት ምስክሮችን ቶሎ ወደዚህ እጠራለሁ። ቶሎ ብላችሁ እንድትመጡ ይሁን። ታምራት ኬሚሶ ወይም መሹራ ወደዚህ ቶሎ እንድትመጣ ይሁን። ጌታቸው ታረቀኝ፣ ታከለ ታረቀኝ፣ እንዲሁም ደግሞ ከሴት በኩል ጌታቸው ዮሐንስ፣ ዳና ዱሚቾ፣ አባይነ ጴጥሮስ ቶሎ እንድትመጡ ይሁን። ላይ ወደዚህ መጥተው ፊርማቸውን ያኖራሉ። ጭቃ ትፈርማለህ። ወንደርፉል ለሷ አታጨበጨቡ። ጌታቸው ታረቀኝ፣ ጴጥሮስ ጌታ ይባረክ። ይህንን ሰርቲፊኬት ከቤተክርስቲያን ስጦታ ጋር ከመጽሐፍ ቅዱስ ስጦታ ጋር ሰብሳቢያችን ወደዚህ ይዞ ይመጣሉ፣ እሳቸው ይሰጣሉ። እንግዲህ ቤተክርስቲያን መጽሐፍ ቅዱስ ሲሰጥ እንደዚህ እንደ እግዚአብሔር ቃል ኑሩ የሚል መልእክት ነው ያለው። ጌታ ይባረክ። የቀረ ነገር አለ? የለም ማለት ሽብሸባ፣ መዝሙር ጌታ ይባረክ። አንድ ነገር አይቀርም። ሻማ አይቀርም። ሻማ ብቻ ነው ማለት ሻማ እስኪ እንዴት እንደነበሩ ያሳያሉ። የተሰበረው ለማሪው እንዳይሰጥ ሰብሮ ማሪ ተጠንቅቀ መጀመሪያም አስቧል። እንደዚህ ነበርን። በደንብ አሳየዋ ጮክ ብላችሁ ዊወስ ሲንግል እያሉ ነው። ሰው ብቻውን የሆን ዘንድ ምን አይደለም። ላጤዎች እንግዲህ መልካም አይደለም ብለዋል ጌታ። ብቻኝነትን ጌታ ይርዳችሁ። እስኪ አሁን አሳዩ አንድ እንዴት እንደሆናችሁ አንድ ነን የሚለው እዛኛው ጋር አንድ ነን እያሉ ነው። ተስፍሽን ወደዚህ ጋብዛለሁ። አይታይም ፊቱ ውጭ ነው ያለው። በደንብ ጭብጨባ ፈልጋለሁ።
ፓስተር ዝም እንድሉ አዘዝካቸው እንዴ? ሰላም ለእናንተ ይሁን ብያለሁ። ያው ምንም እንኳን ቀጣዩ ነገር የስጦታ ጊዜ ቢሆንም አንደኛ የእግዚአብሔር መድረክ ነው፣ ሁለተኛ ደግሞ የእግዚአብሔር ሕዝብ የጋብቻ ስነ ስርዓት ነው። ያ መንፈስ ስለምነው ዝም ብሎ እንደ ድግስ ቤት መስተንግዶ ስለማይሄድ የራሱ አቅም አለ፣ የራሱ መንፈሳዊ አቅም ስላለ ዛሬ ያለው ጋብቻ ስነ ስርዓት በዚህ ቦታ እንዲህ ውበት እንዲያገኙ ውበት የሆነላቸው ሃሌሉያ አሜን ካላላችሁ ማንም ያስገድደኛል አሜን ማለት እንችላለን። ማንችልበት ምንም ምክንያት የለም። እግዚአብሔር የተመሰገነ ይሁን እና ብረፍድባችሁ ምን በላ ነገር ነው። ግን እዚህ ቦታ ደስታቸው የበላይ ውበት አያችሁ አይደል? እኔ በመሲና ሲኖር ታሜም ሲያገባ ሌሎች ሲያገቡ እና ቦርሴ ሲያገቡ ደገፋ ሲያገባ እንዲህ ሱፍ ለብሰው ታያላችሁ። ይጨበጨብለታል። አጀቡሽ አየኋት። አጀቡሽን ከምሕረትም ትወጣለች መብለጥ ስላገኘች ሞገስና ብልጫ ስለሆነላት ክብርን ማን ይውሰድ? አረ ይጨመርላት። ወላጅ ሁል ጊዜ በባህላዊ ንግግር እንኳን ልጅ ከአባት ይብለጥ ነው አይደል የሚባለው? ተካይ ቤተሰቦች እንደዛ አንድ ቃል ብቻ ዛሬ ትቼ ዛሬ አንድ ቃል ብቻ አንድ ደቂቃ ላይ ወይም ከዛም በታች ትቼ ወደዚህ ያልፋል። በአንድ የስደት ዘመን ሁላችን ኤርምያስ 29:11 እናውቃለን። ግን በ11 እና በ7 ውስጥ መካከል አንድ ቃል ልነግራችሁ ነው። ወደዛ ለፈለሰው ህዝብ ማለት ነው፣ ፍልሰት ላለው ህዝብ እግዚአብሔር ወደዛ ወደ ተስፋይቱ ምድር እስከሚመልሳችሁ 70 ዓመት እስከሚፈጸም ጊዜ ድረስ ተክልንም ትከሉ፣ እርሻንም እረሱ፣ ቤትንም ስሩ፣ ምስትንም አግቡ፣ ልጆችንም ውለዱ፣ ልጆቻችሁም ደግሞ ይጋቡ ብሎ ለስደተኛው ባለፈው ዘመን በሰጠው የተስፋ ቃል መሰረት ዘመናችንን እስከምንጨርስ ሃሌሉያ ዘመናችንን የስደትን ዘመን እስከምንጨርስ እኛ ከባቢሎን አይደል የምንመለሰው፣ እኛ ሙሽራውን ኢየሱስ ክርስቶስን ፊት ለፊት ነው የምናየው። ያ ቀን እስከሚሆን ድረስ ውበት የሆነልን ውበት የሆነላችሁ ሁላችንም ለእግዚአብሔር ክብርን እንሰጣለን። ውበት የራሱ መልክ የለው። አይተን ማናውቃቸው እነ ዳና አሉ፣ እነ ዱምቾ ጥግ ይዘው ቁጭ ብለው ገቹ አለ፣ ጡንቻም ጠፍቷል አለ። ለነሱ የሚጫጨምላቸው ይህ ከሆነ ያ ውበት ነው። ቀናችን ደርሶ ጌታችን ኢየሱስ ክርስቶስን ፊት ለፊት እስከምናይ ዛሬ እግዚአብሔር ባሪያ በዘዳግም ውስጥ የነበረውን የእግዚአብሔርን ምንጮች በረከት እንደተናገረው ስጦታ ስንሰጥ ታላቁ ስጦታ ኢየሱስ ክርስቶስ ፊቱን እስከሚያዩበት ድረስ በፍቅር የምንኖርበት ምልክት ስለሆነ በደስታ ነው ስጦታ የምንሰጠው። ባህላዊ የምንስጥ፣ ዘመናዊ የምንስጥ፣ ገንዘብ የምንስጥ፣ ሀገር የምንስጥ፣ ፎቶ የምንነሳ ያ መንፈስ ነው። ክብርን እግዚአብሔር ይውሰዳል። ስለዚህ እንግዲህ አሁን ጀምረናል። ሳቅና ፈገግታ ከሌለ አጀቡሽ ይቻላል አይደል? ሽማግሌ ብቻ እንደዚህ ነው። ጌታ ይባርክ። ባይንስት አጀቡ ወዳታ ሌላ ምሕረት ነው ያጋጠመችን። አሁን ቀጥታውኑ
የሙሽሪቷ ደግሞ ታላቅ እህት እናትን ወክላ ያደረገችውን እንጠራለን። የሙሽራው እናት የወንድማችን በላይነህ ታረቀ የሙሽራው እናት ወጭት ከበቀለች ኃይላሞ በሜሪ ማርቆስ በኩል የሚመጣውን ወጭት እንቀበላለን። ወጭት እንደዚሁ ይህ የሙሽራ ነው። የሙሽሪቷን ወጭት ቤተሰብ ታላቅ እህት መሰረት ዮሐንስን ወጭት ወክለው ሁለቱ እህትማሞች ሳንነጣጠል ብለዋል። ከቡና ምህረት ዮሐንስን ከነ ወጭቶቻቸው በጭብጨባ እንጠራቸዋለን። በጭብጨባ አስቀምጠዋት። የሙሽራ ቤተሰብ ወጭቶችን በአንድ ላይ ጠራለሁ። በጌታ ፍቅር በአንድ ላይ ትመጣላችሁ እህቶች። የሙሽራው ቤተሰብ ወጭት መቅደስ መለሳ፣ እመቤት ሱሊቶ፣ ልዕል ክንፈ ሚካኤል ወጭቶቻችሁን ይዛችሁ እንድትመጡ በትህትና ጠይቄያለሁ። ምህረትንም ጭምር ማለት ነው። አሁንም በውጭ ዙሪያ ከቡና ምህረትን አጅቦ የሚመጡት ዓለሜ አንዷለም፣ ልዩ ተመስገን፣ ትዕግስት ወጭት ይዛችሁ እንድትመጡ ከሙሽሪት ቤት በፍቅር ተጠናችኋል። ሰራዊት በታላቅ ጭብጨባ ሸኝ። ወጭት ላይ እህታችንና ሶሪ አጨብጭቡላት ባካችሁ። ወጭት ላይ እህታችንና እናታችን በጣም የምናከብራትን ለብቻ ልጠራ ነው። እህታችን ቤዛይት ጋሽጌቹ ባለቤትን በጭብጨባ ሸኙልን። ከወስት ላይ ባካችሁ መጫኛ ያስፈልጋል። የወጭት መሸከሚያ ዕቃ ያስፈልጋል። ስለዚህ በሙሽራው ቤተሰብ በሙሽሪቷን ቤተሰብ የሚገባውን አዘጋጅተናል ብለዋል። እንደ አበሻ ባይልስት በወንዱ ቤተሰብ ሊጀምራ ይገባል አይገባም? ጀታ አላየሁትም፣ ልብሬ አላሳዩም። ሰውዬ አያዙን ቁልፍ አያዙን አይታችሁ እናወርደዋለን። ጀዳ 2018 የሙሽራ ቀለም የሆነውን ታምራት ቀሚሶ በቤተሰቡ ወንድሞች አጃቢነት ይዤ መውጣት አለብኝ ብለዋል። እስቲ ታምን ጥሩት።
2018 አሉ የሙሽሪት ቤተሰብ። ኧረ ጭብጨባ ይገባችኋል። የበላይ አይን አላስቀመጠኝም። ለማንኛውም ዘርፎ ገብቷልና አጨብጭቡለት እስቲ። 2018 ጌታን የምታመልከውን የምትዘንጠውን እህቶቿን የምታየውን 2022 ሞዴል ሃይንዳይ የሆነውን ልዩ መኪና አቀርባለሁ። አጎቶቹን፣ እህቶቹን፣ የእህቶቹን ልጆች፣ ወንድሞቹን ፊታችሁንም አላየኋችሁም ከዓመት በላይ ብሏል ጌታቸው ዮሐንስን። እስቲ በጭብጨባ ወደፊት አምጡ። ፎቶ እየተነሳ ሰላምታ አለ ለሙሽሮች። ከኢትዮጵያ ሁለት ወንድሞችን ሆነ አጎቶች አላቅም። ሞገስ ታደሰ ከኢትዮጵያ፣ ብርሃኑ ክንፋ ከኢትዮጵያ ሙሽሪትን ለዚህ ክብር ወደ እህቶችሽ እንኳን ተቀላቀልሽ፣ ሙሽራህን እንኳን በዘበዝከን ብለዋሉ። ኢትዮጵያም ካናዳም ላለው አስናቃም ጭምር የበላይ ፊት ግን የበዝባዥ አይመስልም። ፓስተር ቃል ኪዳን ሰጥቷል እንጂ ምንም ማድረጋችን በላየ እንኳን በዘበዝከ ታማኝ አገልጋይ ትሆናለህ። ይሄ ብቻ አይደለም፣ አሁንም መኪና አለንኛ ብለዋል። ወጣቶች፣ ልዩ የሆኑ ወጣቶች ፖሎ ቲኤስአይ የወጣቱን በላይ ታውቃላችሁ አይደል? ፖሎ ምናምን ይወዳል። ያን እኔ በላቸው ከሚሶ ማሩን አጅቤ፣ ደረጀን አጅቤ፣ ቢንያምን አጅቤ፣ ሀብታሙን አጅቤ፣ ገዛኝን፣ ሰላሙን፣ ንጉሴን አጅቤ ይህን ቁልፍ ይዤ እመጣለሁ ብለዋሉ። ያን ግሩፕ እናመጣቸዋለን። እኔ ትውልድ ነኝ አክስቴን ዝም የአላያትም ይላል። እንደለመደ ታውቃለች አይደል? ቶክቻ ስጠፋም እሱ ነው ይዞ የሚነሳው። ምናሴ ዛሬ ብቻዬን አይደለም ከምራክል ጋር ነው። ስጦታ አለኝ፣ ስፔሻል ፕሬዘንት አለኝ፣ ስፔሻል ጊፍት አለኝ ብለዋሉ። ለቶክቻ ህፃናት ለምራክልና ለምናሴ የስጦታ መስጫ ሰዓት ስለሆነ በሱም ላይ አይ ዛሬ እኔም ላጎቴ ቆማለሁ ብላለች። ለአጓቷ የምትቆመውን ደግሞ ህፃን አብረን እናጅባለን። ህፃን ሩት ታምራት ከምራክል ጋር ከምናሴ ጋር ፕሬዘንት አራሴት ሌዲስ ፈረስት ብለህ ቃል ማለት አዳም የወንድማችን የበላይነት ታናሽ ወንድም ልዩ ስጦታ አለኝ ብሏል። በጭብጨባ ሸኙት።
የምትወዱት የወንድማችን ባለቤት እህታችን ከቡ ወጪት ረስቼ ታላቅ ይቅርታ ጠይቄያለሁ። የይቅርታ ጭብጨባ እያጨበጨባችሁ ወጪቷን ይዘን ትምጣለች። ቤተሰብ በኩል ሻምበል አካኮን አጅቦ የሚመጡ ቤተሰቦች አበራ እርገጦ፣ ቹቹ አበራ፣ ጌታውን ሱልጣን፣ ተክሌ አማዶ ልዩ ስጦታ ይዘን እንመጣለን ብለዋል። አብራችሁ ነው። መሰራ አጫዋች እጄን እያየ ቁመቴ ረጅም ነው። የቱ ጋር ፓስተር ፋዘርስ ስኩዌርን ይዞ አንድ ጊዜ በፍጥነት ነው እዚህ ጋር እናንተ እንዳትወድቁ ተጠቀመው። እናንተ አሁን ደቅመዋል። ፓስተር በዛውታ ፋሬስ በዚህ ውጡ። የቱ ጋር ነው ያላችሁ? ፋሬስ መዛምራን እባካችሁ አጨብጭቡላቸው። ኑ አባቶች አንድ ጊዜ አጨብጭቡ እንጂ ምን ነው? ኧረ ለአባቶች አጨብጭቡ። ምን ነው ዝምታው? ወይ እሺ ታሪክ እጩ ሙሽራ ደነቃ ማንዴቦ ከነ ወንድሞቹ ውስጥ ባካቸው በጨብጨባሻ እጩ ሙሽራ ሙሽራ ነው። ጭብጨባው ቀነሳ። ችግር አለ እንዴ? ሁለት እህትማማቾች በደንብ ካልተጨበጨበ አንወጣም ብላሉ። እህታችን ብርቄና ማመናት ፍቅር ተማሟን በጭብጨባ ወደ መድረክ ናትናኤል ሳሙኤል፣ ዳንኤል ደበሮ ሽታ ከነ ወንድሞቹ፣ ወንድሙ ዳንኤል ከነ ቤተሰቡ በጭብጨባ እንጠራቸዋለን። አስቴር ከበደ ደሳለኝ ከነ ቤተሰቡ፣ አስቴር ከነ ባለቤቷ፣ ጋሸሌክስ
ስራቸውን ካጠጠረ ስጦታውን አናቀርብም ብለዋል። ከቡና ምሩን ራሳቸው ተሸክመው እንቱ አጋዥ አንፈቅድም። ስጦታቸውን ይዘው ይምጡ። ቅጣት ነው ያ ጭብጨባው በረከታችን፣ ማሸከም ግን ቅጣታቸው ነው። ለምን ስጠራሉ ጀምረዋሉ። አጨብጭቡላቸዋል። የተባረከውን ቤተሰብ በጭብጨባ ተቀበላቸው። በይቾነ በንድቾ እንደተባለው አጎቱ ነኝ እኔ ማህሮ አበራ ያለ ጭብጨባ ስጦታዬን አልሰጥም ብሏል። ለማህሮ አጨብጭቡለትና ስጦታውን ይስጥ። ጌታችን ባስለመደው የቡራኬ ጸሎት ጸልየን ወደ ራታችን እንሄዳለን። ሁላችንም ቆመን የቡራኬ ጸሎት እንጸልያለን። የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ አንድነትና ኅብረት ከሁላችን ጋር ይሁን። አሜን። ጨለማው ከብርሃኔ በላይ አይደለም፣ ሕመሜ ከመድኃኒቴ በላይ አይደለም። ጨለማው ከብርሃኔ በላይ አይደለም፣ ሕመሜ ከመድኃኒቴ በላይ አይደለም። እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ። ጨለማው ከብርሃኔ በላይ አይደለም፣ ሕመሜ ከመድኃኒቴ በላይ አይደለም። ጨለማው ከብርሃኔ በላይ አይደለም፣ ሕመሜ ከመድኃኒቴ በላይ አይደለም። እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ። እንዳልደናገር እንዳይገባኝ ግራ አለ ብርሃኔ ፊቴን የሚመራ ስልሳ ካስት ፈውስን ፈለጌ ጤና የሚያደርገኝ የሚሆን መድኃኒቴ እግዚአብሔር ነዋ ብርሃኔ፣ እግዚአብሔር ነዋ መድኃኒቴ፣ እግዚአብሔር ነዋ ብርሃኔ፣ እግዚአብሔር ነዋ
ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ የሚያስፈራራይ ክምሩ ጨለማ ሊያስብለኝ የሚሻ የውድቀትን ዜማ ከፊቴ ተገፎ አምልጣለች ነፍሴ ዛሬም አምላኬ ነው ብርሃን ፈውሴ እግዚአብሔር ነዋ ብርሃኔ እግዚአብሔር ነዋ መድኃኒቴ እግዚአብሔር ነዋ ብርሃኔ እግዚአብሔር ነዋ መድኃኒቴ የምፈራው የማከብረው ብርሃኔን እንጂ ጨለማን አይደለም የምፈራው የማከብረው መድኃኒቴን እንጂ ህመሜን አይደለም የሚያስፈራ እግዚአብሔር ብቻ የሚያስደነግጥ እግዚአብሔር ብቻ የሚያስፈራ እግዚአብሔር ብቻ የሚያስደነግጥ እግዚአብሔር ብቻ የምፈራው የማከብረው ብርሃኔን እንጂ ጨለማን አይደለም የምፈራው የማከብረው መድኃኒቴን እንጂ ህመሜን አይደለም የሚያስፈራ እግዚአብሔር ብቻ የሚያስደነግጥ እግዚአብሔር ብቻ የሚያስፈራ እግዚአብሔር ብቻ የሚያስደነግጥ እግዚአብሔር ብቻ ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ